በመጽሐፍ ቅዱስ ላይ መካ መዲና ተጽፏል ወይስ አልተጻፈም? በመጽሐፍ ቅዱስ ላይ ተጽፏል የሚለው ነው። ተጽፏል። ላሳይሽ። መካ ተጽፏል። ሁለተኛ ጥያቄ ደግሞ በመጽሐፍ ቅዱስ ላይ አሁን ድጋሜ ሙስሊም የሚል እምነት አለ። ሙስሊም ሁሉ የሚል አለ። መጽሐፍ ቅዱስ ላይ ሙስሊም ቀጥተኛው ሃይማኖት ነው የሚል ቃል በቃል አለ። ልክ እንደው ደግሞ አንዱን አምላክ እግዚአብሔርን በብቸኝነት ማምለክ ሙስሊም ወይም እስልምና ማለት ነው ብሎ ቆልጦታል። ሶስተኛ ጥያቄ ደግሞ ነቢዩ መሐመድ በመጽሐፍ ቅዱስ ላይ ተጽፈዋል። ቃል በቃል መሐመድ የሚል ቃል አለ መጽሐፍ ቅዱስ ላይ። ጥያቄ ደግሞ የነበሩት ነቢያቶች እምነታቸው ምን ነበረ? ነበሩ መጽሐፍ ቅዱስ ላይ ቃል በቃል እዚያው ከነቢያቶች መካከል አንድ ነቢይ አሳይሻለሁ፣ እርሱ ሙስሊም እንደተባለ አምላክን ትእዛዝ ታዘዙ የሚለው ቃል በቃል እዚያው የመጽሐፈ ኢዮብ ላይ የኢዮብ መጽሐፍ ላይ ልክ እንዲሁ ዳዊትም ላይ ያለ ቃል በቃል ሙስሊም እንደነበሩ ነቢያቶች ያስቀምጣል ሲያቅ አለሽ ቤዛ። ደግሞ የመጨረሻ ጥያቄ ደግሞ የዮሐንስ ወንጌል ላይ ከምዕራፍ 24 ጀምሮ እስከ 29 ባለው እንድታነብና እንድታስረዳኝ ይፈልጋል ማለት ነው። ጨርሻ ያለው ጥያቄ መጀመሪያ የጠየቅሻቸውን ሁሉ ላሳይሽ። የመጀመሪያው ምንድን ነው? መካ መጽሐፍ ቅዱስ ላይ አለ ወይ የሚል ነው። አዎ ከሱ እንጀምራለን። መካ መጽሐፍ ቅዱስ ላይ አለ። አሳያችሁ ነው። በጥሞና ተከታተሉ። ቃል በቃል መካ የሚለውን ቃል አሳያችኋለሁ። ካዕባን ራሱ ነው አሳያችኋለሁ። ወደ መካ ሄደው ነቢያቶች ሀጅ እንዳደረጉ ከነቢያቶች መካከል ሁለት ታላላቅ ነቢያት ሙሴና አሮን መካ ሄደው ሀጅ አድርገዋል። እሱም ሁሉ አሳያችኋለሁ። ሙሐመድ የሚለውን ቃል በቃል ታያላችሁ። ሌላው እስልምና ቀጥታ ትክክለኛ ሃይማኖት እስልምና ነው የሚል ቃል በቃል መጽሐፍ ቅዱስ አሳያችኋለሁ። አሁን ቀጥታ ባይብል ላይ እንገባለን። ባይብል ይታይሻል ቤዛ? ባይብል ላይ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ቀጥታ የዕብራይስጡ ላይ እንሄድና ወደ አማርኛ እንቀይረዋለን። ምዕራፍና ቁጥር እናስቀምጣለን። ከማንን ጀምር አሁን